እንኳን አመለጠችው። ይሄ እንደዚህ ውጪ ላይ ሆኖ ያለውበት ሀገር ነው ያለችው አልኩ እኮ። የዩኬ ህግ አይፈቅድም። እዚያ ሀገር ብዙ አመት ከኖረ ህጉን ማወቅ ነበረበት። ቺት አደረገችኝ ብሎ ቪዲዮ ቀርጾ ወይ አልፈመሰ ወይ ገንዘብ አልሰበሰበበት። ይኸው እናንተ ወታችሁ እዚህ ዋ ልክነን ማለት ነው የያዛችሁት። ገባህ አይደለ? ሪስፔክታስ ስጡን፣ ሪስፔክት የምንፈልገውን። ገባህ አይደለ? አዎ ሴት ልጅ ሀበሻውን እንደ እናቴ ሁኚ ተንበርክከሽ እናቴ ልብስ ስታጥብ ነበረ እንጀራ ስጋግራ ምን አይሰራም። የለም ያለማውን የለም ወንድሜ ዘመናዊ ያልሽ ነው አይደል? አንቺ በቃ ዘመናዊነት ካለለ እናት አዳላንተ እንጀራ ስጋግራ አይደለም ቲጂ በቃ እንደ ፍቅሩ ከሌለ ቢገላት ነው ይችል ልጅ የማይሆን ከሆነ ማለት ነው። ቢገላት ሴቶች ነው አይውልሽ ማለት ነው። አሁን እየተሰማሽ ምን ዘመናዊነት እየተጫወቱ ነው። ስማ ምን እንደምትሉ ታውቃለህ? የምትሉት ይቺ ልጅ አሁን ገሏት እሱ ቢሆን ያጠፋው እንዲች ታርጋው ገደላት ቢባል አንተ ምን እንደምትል ታውቃለህ? ደግ አረጋት ነበር የምትለው። እኔ ደግሞ እንኳን በህይወት ወጣች ደግ አረገችው። ምን ታመጣለህ? ለምን እንደዛ እንላለን? ለምን ፌር እኮ እናንተ ትሉ አንቺ እኮ ሀሳብ ነበራት። ለምን አወጣሽ? አትቅድም ማነው ቅድም ስትል አግለም ነው ምናምን ባባ ሴት እኮ ካንቺ ማንንም አላስወጣም። ካንቺ ባሰናገረችም አንቺ እኮ እኔ ማንንም አላስወጣው። ባለቤቷ ናት ያስወጣቻት። ትክክል አይደለችም ነበር። መጀመሪያ የሚረባ ኔትወርክ ውስጥ ግባና አይደለችም ስትይ ነበር ቅድም። አላልኩም። ምንድነው ያወራችሁት? አልገባኝም ነው ያልኩት። አላልኩም። ኧረ ያቺኛዋ ትሻላለች። ያቺኛዋ አልሽለጠለጥም እንደ ወንድ እንደ ሴት ትሻላለች። በእውነት ነው የምነግርሽ። ዘመናዊነት አይደለም ይሄን ከዚህ ልትታረሚ ማለት ከዚህ ልትወጪ ይገባል። አሁን እዚህ ጋር ቁጭ ብላችሁ እንደ ሴት ታቀሳስራላችሁ። ልጅቷን ለምን አስወጣሻት? ልጅቷን ለምን እንዲያረግሻት? አየህ አይደል? ያሁን ዘመን የኛ ወንዶች ይሄ ናችሁ። አዎ ማቀሳሰር እንዲህ በቃ ቲክታክ ላይ ቁጭ ብላችሁ ፖ ሚያው ስራ ስሩ። ክፈል ለእህት አበሻ ሴት ከፈለክ ክፈል። ምን ችግር አለ? እየሰራን እኮ ነው። ጥላት ሄድና ይኸውልህ ፍርሃ እግዚአብሔር። ቅድም ሚስተር ላይ ያለው ሰበር የምትባለው ምንድን ነው? እግዚአብሔር ባይብል አንብቢ ብልሃል አይደለ? ስጣትና ይሄ ልጅ አሁን 30 ሺህ ከፈል አይደል? አንተ እንዳልከው ሃይማኖት እናንተ የምታውቁ ከሆነ ለእግዚአብሔር ይስጣት። በእኛ በባህላችን የሚባላል አይደለ? ለእግዚአብሔር ይስጣት። ቲክታክ ላይ ራሱ ተዋርዶ ቢኖረው ቢያስደስታት አትሄድም ነበር የትም። አንድና አንድ ሁለተኛ ደግሞ እንዲህ ያላየህም እሱ የለፈለፈት እንዲህ ዞር ብላ ምን ያንቆራጥጣታል? ታይም አልሰጠችው። ትሰራለች 4 ዓመት ከሱ ጋር ምን ያህል ሰው እንደሆነ ትሰራለች ከሱ ጋር ካናት ደሰታት 4 ዓመት ከሱ ጋር 4 ዓመት ምን ትሰራለች ካላስደሰታት? ልንገርህ አይተህ ቪዲዮውን እኮ አንተ ይኸውልህ እናንተ እኛ አበሾች በአጠቃላይ ወዲያውኑ ድርግም ስለሆነ እንጂ አላጠፋችም አልኩ ብያለሁኝ እኮ። እሱ በር ላይ መሆኗ ግን ከዛ ውጭ ላለው ሲናገራት አይተሃል። ዴንታም አልሰጣትም። ይሄ ማለት ቤታቸው ህይወት ነበረ። በቃ ኡፍ ነው ያለችው ፖሊስ መጥቶ መውጣቷ። ስለዚህ እያልኩ ያለሁት አንተ በእህትህ ላይ ቢሆን ወይኔ ደግሞ እሱ የተደረገውን በወንድሜ ላይ የማናረገውን ነገር እዚህ ጋር ቁጭ ብላችሁ በአንድ ሳይድ ከማየት እንኳንም በህይወት ወጣች። ጥሩ አልነበረም ትዳራቸው ማለት ነው። እቺ ልጅ ውጪ ማግኘቱ ነው እንጂ እውነት ቤት ውስጥ ቢያገኛት ወይ ደግሞ የዛን ቀን በሌላ በፍሬንዶቹ ቢሰማ ኖሮ ህይወቷንም ልታጣ ትችላለች። ገብተዋል። ስለዚህ በቃ እንዲህ አንድ ሰው እኮ ማሰብ ያለብህ አንተ እህት ብትሆን ኖሮ ሀፒ ህይወት ያልሆነ ቤት ውስጥ ተቀመጭ ትል ነበር ወይ? በቃ ትላለህ አትልም? እህት ዋሽታ ይሄ ሰውዬ እየበደለኝ ነው ብትልክ እንዴ ሮጣ ነው የምትሄደው እህት ስለሆነች። ስለዚህ እንደ አበሻ ሆነ ፌር ሁን፣ ፌር በቃ። ታዲያ ተስማምታ እኮ መውጣት ትችላለች። እኔት ተስማምታ ተነጋግራ እንዴ ተስማምታ ማለት ወጣ በእዳ ይዟታል። ይወዳ የምን እዳ ነው የምታወሪው? ምንም እዳ አለብሽ አላላትም እኮ እሱ እንዴ አላ አይደል እንዴ 30 ሺህ እያለ እየለፈለፈ አይደል የሚቀርጸው እኮ። ከበደለችው በኋላ ነው ከተጫወተችበት በኋላ
ሂሳቡን ማወራረድ ጀመረ። ይሄ ደግሞ እንዴት ሰዋዊ ነው። አንቺ ሂውማናይዝ ሁኚ እኔ እህት፣ እስኪ ፌር ሁኚ አንዳንዴ። ይሄ ሰውዬ አሁን ከዚህ ከታች ሆናችሁ 26 ሰው አለ ከታች ሆናችሁ የምትሰሙን ሴት እህቶች ካላችሁ ወንድሞች ካላችሁ አሁን እኔ የምነግራችሁ ነገር እህቴም ትሁን እንዳልሽው እህቴም ትሁን ማንም ትሁን እውነት ባላደደብ ደንቆሮ ልጅ እኔ ሸርሙጣ አይደለሁም። አንቱሻ እናትን አደንቆሮና ሴቶቹ ወንዶቹ አንቺን ይሰድባሉ፣ ሴቶቹ እኔን ይሰድባሉ። እኔና አንቺ በሀሳብ ቆርቋራ ሽማግሌ የአበሻ ወንድ ከዚህ አትወጡ። አንቺ ሸርሙጣ ናት። ቆርቋራ ሽማግሌ በሀሳብ ተነጋግረን ተስማምተናል። ሴቶቹ እንዴት እንደሚሰድበኝ እያሸሸሻት አይደል ቲጂዬ? በሀሳብ በመነጋገር አምናለሁ። በቃ እኔ ሳልነካ ሰው ሳይነካኝ እኔ ውይይታችንን በቃ ማጠንከር እንደዚህ ቢሆን እንዲህ ነው። አንቺ ሳትሉ በቃ አሁን እዚህ ጋር ልወያይ አይደለ ሰበት ወይም ደግሞ ወልቃይት ብያልልም ራሴን ችያወራለሁ። አዎ በቃ ያላችሁ ትቀጥላላችሁ። አንቺ ማለት አንተ ማለት ከዛ ተያይዞ ስድብ ያ ቲጂ ቆይ በኔ ልንገርሽ። አሁን በኔ አብሶሉትሊ ምንም ነገር ይሄ ዳውት የሌለበት ነገር ሺዝ ሮንግ። አንቺም በዚህ ትስማሚያለሽ ሮንግ እንደሆነች። ሲቀጥል ሰውዬ ካልተመቻት ካልተስማማት ቲጂዬስ እኔ አሁን አንቺ ዩዝ ባረግሽ ኤግዛምፕል አንቺ ጋር መጥቼ ቲጂዬ እያስመሰልኩ እንደምወድሽ የሆነ ቦታ እስከምትወስጂኝ እስከምታደርሽኝ ድረስ እንደዛ ባደረገሽ የሚሰማውን ስሜት ራስሽ ታውቂዋለሽ ቲጂ። ይሄ ይሰማል። በኔ ወንድም ሊሆን የማልፈልገውን ነገር ባንቺም ወንድም ባንቺም ልጅ ሊሆን አትፈልጊማ። ሪያሊቲ ስንነጋገር ሲቀጥል ደግሞ ይሄ ኢትዮጵያ ወንዶች እንደውም በጣም ሂኢዝ ሶ እንትን ብዬ የማስበው ከሌላ ወልዳ እንኳን አልተጠየፈም። ከነዛ ልጆች ጭምር ነው ያመጣው። ታውቂያቸዋለሽ። ከሌላ ወንዶች ሲወልዱ የወለደች ሴት ምናምን ነው የሚሉት አይደል ብዙዎቹ። ከልጆቿን ያመጣት ደግሞ አሁን ተጨመረ። ልጆቿ ጭምር ነው ያመጣት አይደል ቲጂ? ያው ከበፊት ልጆቿን ያመጣት ስላልሰማሽ ይሆናል እንጂ ያው ሌላ ልጆች አላት፣ 2 ልጆች ቲጂ። አንደኛ ነገር ለልጆቿስ ምንድነው ትምህርት የምታስተምረው? ነገ ልጆቿ ራሱ ለሷ አጌኒስት ሆኖ ነው የሚመጡት ቲጂ። ምን በይኝ የሆነ ሰውዬ አባታችሁ ያልሆነ ሰውዬ አምጥቷችሁ ከዛ በር ላይ ከሌላ ወንድ ጋር እቺ ሴትዮ ስትሳሳም እዚህ ደረጃ እኮ ያደረሳችሁ ይሄ ሰውዬ ነው ቢባሉ እመኚኝ ነገ ልጆቹ ተርን ራሷ ላይ ማድረጋቸው አይቀርም። ገባሽ አይደል? አንቺ አባት እንኳን እግዚአብሔር ሰጥቶን እንደ አባት እዚህ ሀገር አምጥቶን ታውቂያለሽ። እዚህ ሀገር ቺቲን እንዴት ልጆቹ እንዴት እንደሚጠሉት ማለት ነው። ሌብነት ይሻላቸዋል ከቺቲንግ። የሀገሪቷ መንግስት ደግሞ ቲጂዬ ቺቲን ኢትስ ኦኬ አይልም። በትዳር ላይ ካለን ቺቲን ኦኬ አይለንም። ቅጣት አለው፣ ያስቀጣል ቲጂዬ። ቢኮዝ በትዳር ላይ እንደ ሸርሙጣ ነው የሚታየው። ይቺ ሴትዮ ሸርሙጣለች፣ ለሀገሩ ዜጋ ታክስ መክፈል አለባት። ቢኮዝ ባለትዳር ሆና ነዋ ቲጂዬ። ባለትዳር ባትሆን ኖሮ የነሱም ቁጭ ብለው እንደውም ምን አይነት ባለጌነች ነው እንጂ የሚሏት አይስቁባትም ቲጂዬ። እመኝኝ አይስቁም። ነጮቹም ቢሆኑ ገባሽ አይደል? ሪስፔክት አይሰጡትም። ቢኮዝ ባለትዳር ናት፣ ከነ ልጆቿን ያመጣት ከሌላ ሰው ይህን ሁሉ ዋጋ የከፈለላትን ሰውዬ በር ላይ ምን ያህል ንቀት ቢኖራት ነው የሚሉት። ሰከንድሪ ሲቀጥል ደግሞ ናይጄሪያው ነገ አክብሯት ይኖራል ወይ ብለሽ ብትጠይቅኝ ኢዝ ኔቨር። ታውቂዋለሽ ሃው መኒ ኢትዮጵያ ውመንስ ናይጄሪያ አግብተው የተለያዩ ልጆች እንዳላቸው ታውቂያለሽ። ለንደን እኔ አልነግርሽም። አንቺ ከኢትዮጵያ ወልድሽ ወይም ልጆች ሊኖሩሽ በስርዓቱ ልጆችሽን እያሳደግሽ ሊሆነ ዲፍረንት ልጆች ወልደው ናይጄሪያ፣ ኡጋንዳ ምናምን ወልዷቸው ትቷቸው የሄዱ ልጆች ብዙ አሉ ቲጂ። ሀቃችንን የራሳችንን እናውጣ ከተባለ። ሁለተኛ ነገር እቺ ሴትዮ አሁን መታ የምትሰድበኝ ሴትዮ የኔ ልጅ በዚህ ደረጃ ዋጋ ከፍሎ አምጥቶ በር ላይ እሷን በዚህ ደረጃ ዋጋ ከፍሎላት እሷ ስትሸረሙጥ ዝም ስላላት እንጂ የራሱ ዜጋ ናይጄሪያው ምን እንዳለ ልንገርሽ። ትናንት ገብቼ ነበር። አንተ ብትሆን ምን ታደርጋለህ ካልኩት ዩ አር ናይጄሪያ ነክ ዲስ ጋይ ኢትዮጵያ ማን ቢሆን ምን ታደርገዋለህ አልብዬ እኔ ራሴ ጥያቄ ጠየኩት። እኔ አይ ዶንት ዋንት ቢ ላይክ
እንደዛ አይነት ባድ ወርድ ነው የተጠቀመው። ላንጉጁን ከተጠቀምክ ይዘጋብኛል፣ ግን እንዲያርጌ ፋታም አልሰጠውም። በያስኩት መኪና ሁለቱም ላይ ነበር መሄድባቸው ነው ያለው። ያረከው ነገር በጣም ስቱፒድ ነው ብሎ ነው ያለው። ባለትዳር ቤት ምን ትሰራለህ ብሎ ለራሱ ዜጋ ራሱ ይጠይቀው ነበር። ለራሱ ናይጄሪያዎቹ ራሳቸው ቁጭ ብለው የራሱን ዜጋ እኔ በሆን እገልህ ነበረ ይባላል። ይሄ ልጅ ዋጋም ከፍሎ ችሎትም ቲጂዬ ብቻውን በቃ ሳይቀርጻት ቢሄድና ህዝብ ባያውቅለት ኖሮ አንድ ሰው ሰፖርት የሚያደርገው ሰው አይኖርም ነበረ። ይሞታል። መቅረጹ ትክክል ነው ብዬ ነው እኔ የማስበው በራሴ። አዘርዋይስ ማንም ሊረዳው አይችልም። እዚህ ጋር መጥቶ ከሌላ ሴት ጋር ስትሳሳም ወንድ ጋር አየናት ብንለው ኢትዮጵያ ፒፕል there is no believing you ነው የሚለው። ፕሩፍ አምጣ እየተባለ ባለበት ቦታ ላይ ፕሩፍ ነው የምትለው። ሀቢባን ብትሆን ሄደሽ ብሶትሽን ስትነግራት ፕሩፍ አምጪ ነው የምትልሽ። ኢቨን መንግስቱ ጋር ሄዶ ቺት ስታረግብኝ አየኋት ብሎ ቢነግራቸው ለእንግሊዝ መንግስቶች ወይም ፖሊሶች where is the proof ብሎ ይጠይቁታል። ስለዚህ he's right thing is do right things ልክ እኮ ነው። ቀርጾ ፕሩፍ ይሄውና በትዳሬ ላይ ስትማግጥብኝ አየኋት፣ ይሄን ቤት እኔ ነኝ የምከፍልበት እኔ ነኝ የኖርኩበት ከተባለ ከዛ ቤት አንተ ውጣ አይባልም። ቢኮዝ ስትልከሰከሰ የተገኘችው እሷ ነች። እሷን ነው ሌላ ቦታ የሚወስዷት ከነ ልጆቿ። በአሳይለም ሲከር አልሰጠችም። ኤኒ አይነት ነገር የለባትም። ከሀገሯ ስትመጣ በሰላም ነው የመጣችው። ሀገሯም ልትመለስ ትችላለች ቲጂ። ይሄ ራይቲንግስ ነው። ስለዚህ የኔ ልጅ ስትልከሰከስ እንደዛ በያትና ግቢ ገላት እኔ ለምን ገደላት አልልም። ቢኮዝ ያቃል ብሶቱን፣ ልፋቱን፣ ድካሙን። ወንድሜ ልጄስ ቢሆንስ የሆነ ሰው መጥቶ ልጄን ቢገለውስ? ጭራሽ ገለህና አንድ ወንድ ሴት ልጅ እንዲያድርጋ ገላውን ብትመጣ በጣም ነው ደስ የሚለኝ። ልጄን እቀበላታለሁ። አንቺ ልትቀበያት ትችያለሽ። መንግስት ግን የሀገሩ ህዝብ ግን አይቀበላትም። ማንም አይቀበላትም። እሷም እስር ቤት ትገባለች። ዱ ዩ አንደርስታንድ? ምን አይነት የሆሩብል የሆነ ጭንቅላት እንዳለሽ አላቅም። ያቺ ሴትዮዋን እማቀው ነገር የለኝም። ግን ልጁ በጣም ትክክለኛ ነገር ያደረገው ቲጂዬ። አሁን ሰምበዲ ሊረዳው ይችላል። እነዚህ ሁሉ የኢትዮጵያ ሰዎች ተነስተው አይዞክ አይዞክ ብለው ያደረጉት ሰፖርት ሊያደርጉት ይችላሉ። ቲጂዬ እመኝኝ፣ ሁል ጊዜ የኢትዮጵያ ወንድ ብቻ አይደለም፣ ብዙ ሴቶች አሉ የመርዝ ብልቃጥ። ደግሜ እነግርሻለሁ። እኔ የሴት ጥላቻ የለብኝም፣ ታውቂኛለሽ። አይ ላቭ ዩ ሶ ማች። ብዙ ነገር አለ፣ መዓት አሉ ቲጂዬ። ወንዶችን ልክ እንደዚህ ዩዚን ለማድረግ ልክ እዚህ ከደረሱ በኋላ እግራቸው ኤርፖርት ከገባ መታኝ ብላ እኮ አበባ ይዞ የሚጠብቃትን ሰውዬ ሌላ ቦይፍሬንድ ከኋላ አስቀምጣ ኤርፖርት ውስጥ ገና ስትገባ መታኛለች በጥፊ። ቲጂ መታኝ በጥፊ ያለቻቸው ብላ ቀወጠችው። ፖሊሶቹ ተሰብስበው ሲሄዱ ምን ሆንሽ ሲሏት ገና ከኤርፖርት ከመውረዴ መታኛለች። ለምን? ከኋላ ሌላ ቦይፍሬንድ አለ። ቲጂ ሀሳቧ እሱን ሸውዳ እዛኛው ጋር ለመሄድ ነበር። እሱ ደግሞ ፊት ለፊት ስለቆመ አልተሳካላትም። ገባሽ? ያን ስታጣ ያኛውን መኪና ይዞ ስለሚጠብቃት ገባሽ? ቪዛ አግኝቼ ነው የመጣሁት ብላ ስላለችው እየጠበቃት ስለሆነ ምን ማድረግ ነው ያለባት? እዚህኛው ፊት ለፊት ላይ መጮህ ነበረባት። ስትጮህ ፖሊሶቹ ምንድነው ሲሏት በጥፊ መታኛለች። ከመውረድሽ ብሎ ግራ ተጋቡ። ግን መጀመሪያ ሲያመጧቸውም አሰልጥነው አያመጧቸውም። እንዲህ ካረግሽ ገና ስትወርጂ መንግስቱ ለሴቶች ስለሚያግዝ የፈለግሽውን ነገር ማድረግ ትችያለሽ። ወንድን የፈለግሽውን ማባረርም ትችያለሽ። ስትፈልጊ ቺትን ብታረጊበት ላንቺ ነው የሚተደረግልሽ እየተባለ ነው የሚደረገው። ሁለታችንም ጥፋታችንን አውቀን እኛም ጥፋተኛ ነን ቲጂዬ፣ እነሱም ወንዶቹ ጥፋተኛ። ኦኬ፣ ግን እዚህ ጋር ልንገርሽ አንድ ነገር። አሁን እኮ እንዲህ ሁለታችንም ጥፋት አለብን። ገባሽ? እኛም ሴቶች እናጠፋለን፣ ወንዶቹም ጥፋት ያጠፋሉ። እሷም ጥፋት አጥፍታለች። ይሄ ቢግ ዲል እንትን አይደለም፣ ኢዚ ነገር አይደለም። ግን ሁለታችንም ጥፋታችንን ተማምረን አንዱን ነገር ብቻ ወደ አንዱ ሳይድ ከመውሰድ ተማምረን ለምን ወደ ጥሩ ነገር አንሄድም ነው የኔ ጥያቄ። አለቅ የኔ ጥያቄ። እኛም ጥፋተኛ ነን ኦፍኮርስ። ወንድ ብቻ በደል የለም። ታዲያ ይሄ ሰውዬ አሁን ይቺን ሴትዮ ከማምጣቱ በፊት ዩኬ ላይ ነው ይኖረው አይደለ? 30 ሺህ እስኪያጠራቅም ድረስ ስለሱ ባክግራውንድ እኛ ምን አወቅን? ልጆች ይኖረው ዩኬ ላይ በጣም ብዙ አንዷ ሴት ቤት ገብቶ ተቀምጦ ብሩን አጠራቅሞ ከኢትዮጵያና ዋት ጎስራውት ካምስራውን ሜቢ እንግዲህ እዚህ ያለውን ላይፉን ገደል ግቢ ብሎ እችኛዋን አምጥቶ ይሆናል። መቼ አጣራን? እኔ እኮ እያልኩ ያለሁት የኢትዮጵያ ሕዝብ
ሁለቱንም አግኝታችሁ ኢንተርቪው አድርጉና ጀጅ አድርጉ እኮ ነው እያልኩ ያለሁት ሁለቱንም እንጂ እሱ በቃ ቪዲዮ ቀርጾ አወጣና 30,000 ከፈልኳልና በቃ ለሱ በለሱ ልክ ነው ነገርኩሽ እኮ ማንም ሰው ቺት በቃ አብሶ ቤት ውስጥ መደረግ የለበትም ግን አንዳንዴ ደግሞ ቀለል ብናረገውስ በቃ አንድ ሰው አልፈለገሽም ይሄድ ከተባለ ለምንድን ነው ያበሻውን አብረሹ ስትኖሪ ሪስፔክት የለም ጥለሹ ደግሞ ስትሄጂ እንዴት ማን ያነሳብኛል ለምንድን ነው የምትሄጂው ያ ነው እኮ ያ ነው ችግሩ በቃ ቅልጥም እንዳልኩት ነው ድስት ነን እኛ ለአበሻ ወንድ አንድ ያበሻ ሴት ድስት ሆና መቀመጥ አለባት እሱ ሲጨርስ እሱ የፈለገውን አድርጎ ሲመጣ መቀበል ነው አይሰራም አሁን እንዳልኩሽ ነው የሰውየው እዚህ የነበረው ላይፍ እዚህ ሀገር የቆየ ነው ተብሏል ምን ነበረ ላይፉ ልጆች አለው ከሴት ጋር ነበር ተቀምጦ የነበረው ነው እስኪ በኋላ ላይ የምትመጣ ካለች ራሱን በቃ የዚህ ሰውዬ ነገር እኮ አላለቀም እሱ ራሱ መች መጣ ቪዲዮውን ለቀቀ ጠፋ ስለዚህ አልፈርድም ለምትዩ ነገር ሃኒ ወች በእውነት ነው የምልሽ አሁን በሴቶች ላይ እየሄድሽ ያለሽው አካሄድ እዚህ ሀገር አምጥተዋቸው ጠፉ ምናምን እንዴት አትጠፋም የ50 ምናምን ዓመት የ60 ዓመት ሄዶ የ21 ዓመት ገና ችግር አለባት ብሎ እዚህ ያለችው ሚስቱን ከነ ልጆቹ ፈቶ ኢትዮጵያ ሄዶ አምጥቷት ኤርፖርት ላይ ጥላው ብትጠፋ ቀልድ ነው እንዴ አንድ ሽማግሌ ሄዶ እኩያውን እኮ አይደለም በቃ አብራኝ ቡና የምታጣጣኝን ውሃ የምታጣጣኝን አብረን ተጋግዘን ብሎ የሚያመጣልሽ ከኢትዮጵያ ሄዶ የልጅ ልጁ የምትሆነው ነው ሄዶ የሚያመጣው ከኢትዮጵያ እና ኤርፖርት ላይ ይሄ ራይት ነው መጥፋቷ ትክክል ናት የሚደረገው ነገር የማንም ሽማግሌ ታዲያ ኦፍ ኮርስ ሊጠቀምባት ነበር ተጠቀምበት ላሽ ጉድባይ ነው አምለው ከኤርፖርት አይደለም ገና ፕሌን ላይ ሆኜ ራሴ ስልኬን ማጠፋው ለኔ ራይት አይደለም አይ ዶንት ኖ እሺ ሌላው እናንተ ቀጥሉ እንትን ነው ከጨረስሽ እኔ ግን እንደ መልእክት ማነሳቸው ነገሮች ሰበዝዬ ወንድሜ ልክ እኔ አሁን ከእናንተ ጋር መጫወት ነው ፈልገው አይደል እኔ ያልኩትን አሁን ሃኒን አያሃት አይደለ ተናገረች እኔ ከሷ በቃ እንትኔ የተለየ አይደለ አዳምጣኝ ዝም ነው የምትለው አይቲጂ እንዲ ነው ምናምን ሰዓት በለኝ እንዳልና አይ እኔ ጀነራል የሆነ አይዲያ ነው ተስማማን ተግባባን እሺ እኔ ወንድ ውይይት ነው ታንኪ ዩ አመሰግናለሁ እሺ ምንድነው በሐሳብ ልዩነት እኮ የትም ቦታ ይመጣል እኔ አሁን እንዳልኳችሁ ለኛ ይጠቅመናል ብዬ ማስበው ነው እንደዚህ አይነት ነገሮች ሲከሰቱ ሞር ባይዘይ ቅድም ወልቃይትም ይያለው ነበር ራሳችንን እንድናይ ሌሎችም ራሳቸውን እንዲያዩ ሊያግዘን ይችላል እንደዚህ አይነት ነገሮች በሚፈጠሩበት ሰዓት እኔ ግን በግሌ ቢሆን ብዬ ማስበውም ደግሞ ደስ ሊለኝ የሚችለው ነገር አንደኛ እንደዚህ አይነት ግጭት ቅድም ሲነሳ መጥፎ ነገር አለመፈጠሩ ልጅቷ አለመጎዳቷ ብትሞት ምናምን መጥፎ ነው ብዙ ነገር ምን ሰማው ጀርመን ላይ በቅርቡ የተደረገውን ሰምተናል ቆራርጦ ምን አድርጎ ቤት ውስጥ ትቷት እንደሄደ ምናምን እናውቃለን ሁላችንም እና በህይወት መኖር በጣም ጥሩ ነው በዚህ ደግሞ ማደንቀው የልጁን ትግስት ነው እኔ የልጁን ትግስት ነው በቃ ማለት ልጁ እኔ የታየኝ ልጁ ከነ ሁለት ልጆቿ እሷን ፈልጎ ማምጣቱ ፍቅር እንዳለው ነው ግን ይሄ ሲሆን ምናልባት ውስጥ ላይ ያለውን ነገር አናቅም አንዳንድ ችግሮች ሊኖሩ ይችላሉ ሁሉም ተመችቶት ይኖራል ማለት አይደለም ሳይመቻት ደግሞ ትኖር ብሎ የሚፈርድባት ሰው ላይ ኖር ይችላል እኔም አልፈርድም ማንንም ቢኮዝ እኔም እህቴ ብትሆን አልተመቸኝም ናልኝ ድረስልኝ ብትለኝ ይሄዳለሁ ግን ምንድነው ላደርግ የምችለው ይሄዳለሁ በሄድ መኖራችሁም አልተመቸሽም ሶ ኦፊሻሊ ተፋች ነው ከተፋታች በኋላ እውነት ለመናገር ከትዳር ላይ ቺት ከማድረግ ይልቅ በስርዓቱ ተፋታ ቢቻል እንደውም እሱም ሆነ እሷ ወደ ሌላ ሪሌሽን ከመግባታቸው በፊት ሰው አጀንዳ እንዳያረጋቸው እንዳይወያይባቸው ተመሳሳይ ወደዛ ነገር የሚገፋፉ ቪዲዮዎችን ቢሰራም ጥሩ ነው ነው ለእንደኔ ሁለተኛ
እንደዚህ ገንዘብን በሚመለከት ከፍቅር ውጭ እሷም እሱም ቢሰሩ ጥሩ ነው። ማንም እኔም ባመጣት እሷም ብታመጣኝ ሁለቱም ቢሰሩ ሞር የተሻለ ነገር ሊያከባብር ይችላል ነው። ከዛ ውጭ ግን ከታች ሆናችሁ እዚህም ገብታችሁ የምታዳምጡ ሰዎች ይሄም የግል አስተያየቴ ነው። ምናልባት ለእኔ ትዳር ትልቅ ነገር ነው፣ እንደ ትልቅ ነገር ነው እኔ የማስበው ትዳርን። ስለዚህ አለመመቻቸት ሲመጣ ልክ እንደዚህ አይነት ነገሮች ብዙ ሰው ሐሳብ ይንጸባረቃል በሚዲያ ላይ፣ በእንደዚህ አይነት ሶሻል ሚዲያ ላይ ሰሞኑን የምንወያይበት ምናልባት ወልቃይት ታውቃለህ ብዙ ሺህ ፎሎወርስ ያሉበት ትልልቅ ሚዲያዎች አሉና እዛ ውስጥ እንወያያለን። ልክ እንደዚህ አይነት ሐሳቦች ሲመጡ የሁሉንም ሐሳብ ወስዳችሁ ግን ለራሳችሁ የሚጠቅማችሁን ከባህላችሁ ከሃይማኖት አንፃር ለራሳችሁ የሚጠቅማችሁን ነገር ብትወስዱ ላለው ይሄ ነው መልእክቴ እና በተለይ የልጁን ትዕግስት ሳላደንቅ አላልፍም። እውነት ለመናገር ጄምስ እስቲ ቀጥል። ጀሚል ሶሪ። አቤት ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። ቀጥል። አዎ ትንሽ ልስማ ብዬ ነውና አሁን የምናየውና የምንሰማው ነገር በጣም ከኛ የማይጠበቅ ነገር ነውና እኔ የሚኖረው ሳውዝ አፍሪካ ሀገር ነው። ሳውዝ አፍሪካ ነው የሚኖረው። እኛ ሀገሩም ቀስ በቀስ ወደ ሌላ ሀገር ካልቸሮች ጋር እየተቀየረ ነው የምናየውና እኛ ሀገር ትንሽ ድሮ ስንጣላ በቤተሰብ ደረጃ እንደውም ስንጣላ በቤተሰብ ደረጃ ነው የሚያስተካክሉት እንጂ እንደዚህ በሚዲያ ደረጃ ወጥቶ አናውቅም። አሁን የሚታየው ነገር ይሄ የዘመኔው መጨረሻ ነው የሚል ድምዳሜ ላይ ነው ያለኝ እንጂ በዚህ ነገር ላይ እንደውም ጥያቄው የሚሆነው ነገርም የለኝ። እንደውም በጣም የዘገነነ ጥያቄዎች ናቸው። ይሄ በየቦታው ሴት ልጅ ማለት ክብር ናት። ባልና ሚስት በእኛ እምነት በእስልምና ለወንዶች እንደውም 5 ይፈቀዳል እንዲያገቡ። ግን ድሮ ነው እንጂ በዚህ ዘመን ይሄ እንደዚህ አይነት ጋብቻም የለም፣ እንደዚህ አይነት ነገሮችም የለም። አሁን የምናየው ነገር ከውጮች ይልቅ ሀገር ቤት እንደውም ከሚጋባ የሚፋቱ ናቸው የሚባልጡት። ስለዚህ ትዕግስት ያስፈልጋል። ትዳር ማለት ከፈጣሪ የሚሰጠው ስለሆነ ትዕግስት ነው የሚያስፈልገው። በዚህ ነገር ሁለቱም አጠፊዎች ናቸው። እሱም በቤተሰብ ደረጃ መጠየቅ ያለበት ነገር በሚዲያ አወጥቷል። ልጅቷም እንደዚህ በየቦታ እየተጋደመች ጥሩ ነገር አይደለም። ነገ በኔ ላይ የምንል ሰዎች መሆን አለብን። እንደውም ጥሩ ነገር አይደለም። ናለን እንትና ማን ነው ስሙ? ጀሚል ቲጂ የቀጥይ ጨረሽ? ምን አልሽ? ያኔ በሀሳብ እኔና ቲጂ አንስማማም፣ ግን አንጣላም። እኔ ብሞት ሀሳቤን አልቀየርም። የሀገሪቷ መንግስት ቢመጣ ራሱ ሀሳቤን አልቀየርም አለችኝ። በሷም ላይ እንዲሆን የማልፈልገውን ነገር ግን እኮ በሷ ላይ እንዲሆን የማልፈልገውን ነገር በሌላ ሰው ላይ አሁን እኮ ጊዜው እኮ በቃኝ ካልሽ አንቺ በእኛ ወንዶች ሳይድ ያለው እንትን አንቺ በቃኝ ካልሽ ተሸነፉ ማለት ነው። እነሱ ናቸው በቃ የኛ አገር ባህር በቃ ሩሉ ወንድ ልጅ ነው ጥሎሽ መሄድ ያለበት እንጂ አንቺ ጥለሽው መሄድ የለበትም።
ያ ነው በቃ እዚህ ጋር ይሄ ብሬን የሚባል አይደል የታተመው እሱ ነው። አይስምኝ ለምን ጥላው ሄደች እኮ እኛ አልወጣንም። ቲጂ ለምን ጥላው ሄደች እኮ እኔም አልወጣንም። ይሄዳል ነው ምን እንደተፈጠረ አናውቅም። እንዴ እግዚአብሔር ነው የሚያውቀው። behind closed door ነው ያ ምን እንደተፈጠረ እነሱና አምላክ ናቸው የሚያውቁት። ግን አንድ ነገር ቲጂ በህይወት መውጣቷ እኔ ደስተኛ ነኝ። እንኳን ወጣች በቃ ካሰለደች በህይወት እኮ ላትወጣም ትችል ነበር። ልጁ ፔሸንት ስለሆነ ነው እንጂ እዛ ጋር እንዳገኛቸው በመኪናውም ሊገጫቸው እኮ ይችል ነበር። ቲጂ የተስፋ ቢቆርጥ ኖሮ ግን አንድ ነገር ጥያቄ ሊጠይቅሽ ማስበ ነርቷቸው ሁላ ሊሄድ ይችል ነበር እኮ ሌላ አግሬሲቭ ፐርሰን ቢሆን አሁን እሱ ናይጄሪያው ቢሆን ኖሮ ነርቷቸው ነበረ ሁሉንም ሄደ። ለምን እንደዛ ነው የሚመልሱት? ሲመልሱ እውነት የመጣ የእሷን ሳይድ ብሰጥ ደስ ይለኛል። በቃ ሳይዷን እኔ አሁን ምንድነው መሰለሽ እኔ የሚደብረኝ አንዳንድ ጊዜ ሰውን ሆነ ብለሽ ዩዝ ለማድረግ የምትሄጂበት መንገድ በጣም ነው የሚደብር። አይ ስዌር ቱ ጋድ አንድ ጓደኛ ነበረችኝ በቃ ዩዝ የምታረገኝ እግዚአብሔር የሆነ ነገር ገንዘብ ስታጣ እየሰማችኝ ነው። አሁንም ወይ ገንዘብ ስታጣ ወይ የሆነ ነገር ስታጣ እንጂ አመት ሁላ ትዝላልላት ይችላል። ግን የሆነ የሚለቀስ ነገር ከሆነ መታ ታለቅሳለች። ቲጂ አንዳንድ ጊዜ ዝም ብዬ አዳምጣትና እዚህ እንደሆነ አይከናን። ስለዚህ ሰው ዩዝ ሲያረግሽ ያማል። ቲጂ እንዴ ወንድምሽን ዩዝ ሰምበዲ አድርጎት መጥቶ ዩዝ አረገችኝ ብሎ ቢነግርሽ ህመሙ እንዴት ነው የሚሰማሽ አንቺ? እንዴ ለዛውም ቲጂ የካርቶን ተሸክሞ ማለት ነው። እያወቅነው ስራውን ሰርተነው እናውቃለን እኮ ቲጂ ምን ያህል ከባድ እንደሆነ እንዴ። ስለዚህ ይሄ ነገር እኔ አክሰፕተብል አላረገውም። ለዓለም ሴቶች ሁሉ ብትፈልጉ ጥሉኝ እንጂ አክሰፕት አላረገውም። ደግ አረገች አይደለም እኔ ጉዳይ ሀመኒ ሴቶች በማሴንጀር እንደሚሰድቡኝ you believe አንቺ እኔ ኬር የለኝም። አንቺ ስለሰደብሽ አንቺ አይደለሽም አሁን የምትሰድብኝ። አንቺ ስለምታውቂኝ ሀሳቤን አንደርስታንድ ስላረግሽ በእኔ ሳይድ ባትሆኛ ሀመኒ ሴቶች ግን እንዴት እንደሚሰድቡኝ እኔ አውቃለሁ። እንደውም አንቺ የኢትዮጵያ ወንዶች እየተፈጠሩኝ አይደል እንዴ? ኮሚኒኬሽን የለኝም ቲጂ ከኢትዮጵያ ወንድ ኮሚኒኬሽን የለኝም። ግን አንቺ ተሰደብሽ ከፋሻል እኔ የሰደቡኝ ላምብልሽ ምን እንዴ ታንያ ይዞሽ ለስድብ ተሰድበኛለሽ። አሁን ፋሻል ሙጣነች መከራ ፊት አለኛል። መከራ ይብላህና አንተን ካሳቆባጣ ሀሳብ ትክክል አይደለም። አንድ ሰው በማናችንም ላይ ሊደረግ የማንፈልገውን ነገር በሰው ላይ ማድረግ ስህተት አይደለም። አሁን እሱ አደረገችው አይደል? ወይ ስሚኝ ቲጂ እሱ አደረገችው አይደል? ናይጄሪያው ቆሞ አያ ዱ ዩ ቲንክ ናይጄሪያው አፕሪሺየት የሚያረጋት ቲጂ ዱ ዩ ቲንክ ይመስልሻል? ወንድ እኔ ኳልኩኝ እኮ ፉፉ ይገልብጥባ ፊቷ ላይ ያልኩኝ እሱንም እንኳን ለቀቋትን ቀጥቶ አንቺ ስቱፒድ አንቺ እኮ በባልሽ ላይ ስማግጭ የነበርሽ ነሽ። ባልሽን እንኳን ሪስፔክት አላረግሽም። በር ላይ እኮ ነው ይዘሽኝ የመጣሽው ይላታል። ይሄ እኮ ራይት ነገር ነው። እሱን ደግሞ ቲጂዬ መጥቶ አሁን ኖርማሊ መጥቶ ቪዲዮ ሳያሳየን መጥቶ ቁጭ ብሎ ደግሞ ሚስቴ እኮ ቺት አረገችብኝ ስትሳሳማየዋት ቢለን እኛ ኢትዮጵያኖች እኮ አናምንም። ቲጂ ማርያምን ለእውነት ነገር እኮ አናምንም። አይደለም ሳንታመም ውስጣችን ታሞ ፊታችን ታመናል ብለን እኮ ብንነግራቸው ወይስ እናለቅስ ካላዩን ወይም ደግሞ አልጋ ላይ ተኝተን ካላዩን አያምኑንም እኮ ቲጂ። ስለዚህ ይሄ ልጅ እኮ ጥፋት አላደረገም ቲጂ። መቅዳቱ እኮ ጥፋት አላደረገም። አይደለም እነሱ ፖሊስ እኮ ይሄንን አድርጋልብኛለች ከቤቴ ያስወጡልኝ ይችል ልጅ ቢል ኤቪደንስ ስጠን ነው እኮ የሚሉት ቲጂ። ኤቪደንስ ስጠን ስታረጋየህበትን እንጂ ዝም ብለን አናስ ታደለመት ራቶኝም ስንቱ ነው ዩኬ ላይ ካለን አንቺ እየሰማን ያለን በየቀኑ ጉድ ሲንግል ማም የሆነችው ጋር ተለጥፎ በዝብዘው ሆሊዴይ ሊሄድ ብሎ በላያው ላይ አግብቶባት የሚወጣ ስንት ወንድ ነው ያለው እንዴ? በዛም እኮ አልስማማም። ለዛም ደግሞ ሴቶችም አሉ ቲጂ። እንተማመን ነው የኔ ችግር። በዛን ያህል ደግሞ ሴቶችም አሉ ቲጂ። ተሰብስበው ቁጭ ብለው በስርዓቱ ይሄንን ሰውዬ አጥበን አስጥተን ባዶ አስደርገን ከዛ በኋላ ሽንብብሽን እንባባል የሚባሉ ወንድ አይደል እንዴ? ስታምን አለበት ይስጥ ቲጂ። የቱ ነው ገንዘብ ያለው? እሱንስ ሄደን እንብላውና ከዛ በኋላ ይሄን ሼባ እንዲናደርገው ሳትወጁ የኔ አባት የኔ ጌታ የኔ ፍቅር ብለሽ ካመጣሽ በኋላ ትተሹ ስትሄጂ በላሽ ላይ አሲድ ሲደፋ ለምን ደፋብኝ? እንዴት ይሆናል እንደዚህ? ስህተታችንን ሁለታችንም ተነጋግረን እንተማመን።
ባረደቼ በናሪ ካበሻው እንደዚህ ካምባላ ቡና ጋብዤው ነው በቃ ምናምን ቻት ምናምን እንኳን ጀምር ቡና ልጋብዝ ብዬ ተግደርድሬ ከፍዬለት ነው። ማንም እነሱ ናቸው እየከፈሉ ለመጀመር አይ ቲጂ በጣም ሰማንሽ ይበል እንዴ ቲክቶክ ላይ ያውጣኝ 2 ፓውንድ ጠጥተሽ ብዙ ሰማንሽ ቲጂ በራስሽ የምትተማመኝ ይመስለኛል። yes bro why not እንደኔ ቀብራሯ እንዴት አልተማመንም? ወንድ የሚያስፈልግሽ አይነት ሳይኮሲ እኛ እውነቱን አንናገርም እንጂ ወንድ ልጅ it is important። እኔ ዛሬ አጥፍቼ ሊሆን ይችላል፣ ነገ ግን ላለማጥፋት ነው የምሞክረው። do you understand? አጥፍቻለሁ፣ ባጠፋሁበት እዛው ስታኮኜ ልኖር ብዬ አይደለም። አጥፍቻለሁ of course ሰው ነኝ፣ ነገ ግን ያንን ነገር ላልደግም ይችላል። ጥፋታችንን እያመንን ካንሄደን ሁሌ በአንድ ሳይድ ብቻ ከሆነ እኛ መቼም ልንማር አንችልም። መቼም እመኑ። እውነት ነው ጌታ ምስክር። እኔ አጥፍቻለሁ ብዬ ስናገር እኮ በፊት ለፊታችሁ ቆሜ ነው። አጥፍቻለሁ ጥፋተኛ ነኝ ካልኳችሁ ነገ ለሚመጣው ስራዬ ግን ላላጠፋ ነው ማለት ነው። ካለበለዚያ ግን ጥፋቴን እያየሁት እየሸመጠጥኩኝ አንዱ መጥቶ አሲድ ቢደፋብኝ የሰራሁትን ስራ እሱ ረፍቶ ማምጣቱና ተፍቶ ማምጣቱ ችግር የለበትም። አሲድ ሲደፋ ግን ችግር አለበት። እንዴት ነው እንደዚህ የሚሆነው ቲጂ? ሃው እኔ እኮ ብዙ ጥቁሮች ጓደኞች አሉኝ ጋዝ እናርከፈክፋለን እኮ የሚሉ በፊት ለፊታቸው እኮ ነው። እስቲ if I see somebody talk ስታረጊ ባይሽ I gonna just shooting you ሸክ ነው ማረግሽ ነው የሚሏቸው እኮ ቲጂ። I swear ስንቷ ሴት ናች ናይጄሪያ ያስወልዷት የሄደችስ? ማአት እኮ ነው ያሉት ቲጂ ማአት። I swear ማለት እንዴ የኛን ሲሆን ስለሚያወሩልሽ ነው እንጂ ስንት ሴት ናት በአበሻው እንድታረደች የተገደለች? ዋይ እኮ አስካርግኝ። አሁን ይሄ ልጅ ቢያርዳት ኖሮ ምን ይባል ነበረ? አስገብተው መፍትሄው ላይ ብንሄድ ይሻላል እንጂ እኔም ምንድነው መፍትሄው ነው አሁን ምንድነው ነው። ስለዚህ ልጅቱ አሁን በተለጠፈው ነገር እውነት ለመናገር ማንም በሱ አሁን እኔ አሁን በራሴ ልጁ ውጭ ማለት ልጁ በሰጠን መረጃ ነው። ቤታቸውን አናውቅም ውስጡን ልጁ በሰጠን መረጃ ነው እና ልጅቱ በተናገረችው ነገር ተነስተን ጀጅ እያደረግን ሳይሆን ሀሳብ እየሰጠን ያለ ነው። ስለዚህ ይሄ ነገር አሁንም ከቀጠለ ከብዙ ነገሮች አንግል ቢታይ በጣም መጥፎ ነው። ምን ይደረግ? ምንድነው መፍትሄው? ሴቶች ፊት ማድረግ የለባትም። ስፔሻሊ አሁን ልጅቱ ያደረገችው ነገር በጣም ዊርድ ነው። ማድረግ ያለባቸው ካልተመቻችሁ በህጋዊ መልኩ ፍቱ። ከዛ በኋላ የራሳችሁን ኑሮ ነው። ወንዶችም እንደዛው። ወንዶችም ወደ ሌላ ስህተት ከመሄዳቸው ሰው ከመግደላቸው በፊት ማይመቻት ነገር ካለ አልተመቸኝም ብሎ ትዳሩን ማስተካከል የተሻለ ነው። አይ የማይሆን ነገር ከሆነ ኦኬ በቃ አልተስማማኝም ይሄ ነገር አልሆነልኝም ብለሽ መውጣት። ግን ከኢትዮጵያ መተሽ ዩዝ አድርገሽ ከመጣሽ በኋላ እዚህ ከገባሽ በኋላ ሄዳት አልተመቸኝም ስትይ ምን እንደሚሰማው አስቢ። አይደለም አሲድ ቢላ ሌላም ሊያመጣ ይችላል። ለምን እዛ አላልሽኝ ነበር? ትክክለኛ ነው። ምን አስቲ የ60 ዓመት ሽማግሌ 21 ዓመት ልጅ አምጥቶ ኤርፖርት ላይ ብትሮጥ አንቺ ምንድነው የምትይው? እሷ የ60 ዓመት ሽማግሌ ለምን ተቀበለች? ፈርቶ በራሱ ሂጂ የ60 ዓመት ሰውዬ ለፍቶ ነው ምን ልታደርግ ከ60 ዓመት ሽማግሌ ጋር ተኛች? አሁንም 60 ዓመት ስትይ አንድ ሴት አውቃለሁ 60 ዓመት ሰውዬ አንድ ሴት አለች 60 ዓመት ሰውዬ ይዟት መጥቶ ወረቀቴን አስተካክልልኝ ስትለው ለእሷ በየሳምንቱ እየሄደች መርፌ እየተወጋች ነው ቲጂ እንዳትወልድ ማለት ነው። ገባሽ? ከዛ ምን አለ ሰውየው ነቄ ነው። ገብቶሻል? ወረቀትሽን ለምንድን ነው ማስተካክለው? መጀመሪያ ልጅ ውለጅልኝ አላት ቲጂ። ወረቀትሽ ይደርሳል። እንደው ዳቷን ነው እኮ እዚህ ጋር ታዲያ እሱ ከሞተ ልጅ ብቻዋን ከማሳደግ ብላ እኮ ነው። ለምን መጣች? ለምን ሰውየውን ይዛ አረገችው? ሰውየው ትክክል አይደለም። ኢትዮጵያ ችግር ድህነት ገደል አባት ይግባ። ይሄ ሁሉ ችግር ያመጣብን ድህነት ነው። አሁን ዩዝ እያደረጋችሁ ሴቶች ትክክል አይደላችሁ።
ለዛውም ከነ ልጆቻችሁ አምጥተዋችሁ አፕሪሺየት ማድረግ ሲገባችሁ ወንድ ይዛችሁ በር ላይ ስትስሙ ያሳፍራል። በጣም አሳፋሪ ነገር ነው፣ ይደብራል። ታስወጥ ነው። እኔ ኮኮቤም እንትን ነው ፌር ነው ጆስቶፔት። አሁን እኔ በጣም አልፈልግም ወንድሜን እንዲህ ብታረገው ግራቂቷን ነው መወጋላት። የጓጎለ ግራቂቷን አይስወጥ ሞቶ አይደለ እንዴ የሚመጣው ሳይበላ ቀኑ ሙሉ አንጀቱ ታጥፎ እዛ ቆሞ መስራት ማለት የእንትንን ዌራውስ መሸከም ማለት ምን ያህል ክብደት እንደሆነ አታውቂም? ያላብ እኮ ካርማ የሚባል ነገር አለ። ነገር እንዴ ሀኒዬ ደግሞ ወንድ ልጅ ጦርነት ሲሄድ እንደ ምንድነው ዌራውስ ቢሸከም በልጇ ባይመጣ ነገር በሷ ባይመጣ በልጇ ይመጣል። ለምን እግዚአብሔር is going to be paid ማይመጣ ማክሽን ሁሉም አመሻ ያለ ስለማይገናኝ ማንንም ረግሞ አይደርስበትም። ሁለቱም በጥቅም ስለሆነ አበሻ አሁን በአሁኑ ሰዓት ላይ በጥቅም ነው። ምን ታረግልኛለች ምን ያረግልኛል ብሎ ነው የሚገናኙት። ስለዚህ ማንም በልጇ ምናምን የሚደርስ ነገር አይኖርም። አመጣት አልተመቻትም ሄደች በቃ። እንዴ ምንድነው ምን ገነት ነው እንደ ያስገባት ለቲጂ ፌር አይደለም። አስወርት እንዴ ገነት ያስገባት ይመስል ህዝብ እንዴ ያህል ምን አሳር ነው ምን ስደት ላይ ኖረናል ስንት አመት። አሁን ወንዶች 20 አመት ኖረንበታል አገሩ። እሺ በቃ ቲጂ ልክ ነሽ። እሷ መጣች መሄድ ትችላለች፣ መብቷ ነው። ባለ ገንዘቧ መጣ ሰው ሀገር ገብታ የፈለገችው መሆን ትችላለች። ይሄ ብለሽ ነው አንቺ የምትወስኙ። እኔ ደግሞ ወንዶች አይደለም በቃ ችግሯ ምን ይሆን እንግዲህ በኋላ የምታመጧትን ሴት ማወቅ አለባችሁ። ካለበለዚያ እናንተም ተርን አድርጉ። እናንተም ተጎድታችሁ ለምን ትቀራላችሁ? ዋይ ሺድ ቢ ሁላችንም እኩል መኖር አለብን። እግዚአብሔር ለሁላችንም ይኳል ነው የሞተው። ለሴትና ለወንድ የሚባል ታሪክ ነው። ያው አንቺ ሰሞኑን ሲካሄድ የነበረው በቃ ሳይመቻት ለምን ትመጣለች? በሰው ገንዘብ ድህነት ወንድ የምትመጣው በሰው ገንዘብ ልትቀልድ የሰው ድህነት። አንተ አሁን ኢትዮጵያ ብትሆን እንደው ወንድሜ ልምታና የዩኬ ፓስፖርት አለኝ እንደው ይዤ ላሽ ልበልብልክ ቲጂዬ ነይና እንደው አትለኝም አንድ ቀን። ድህነት አፈላ መጥቼ ተላረግብሽ አልመጣም። ፐርሰናል ጥያቄ እኮ ድህነት ወንድሜ ድህነት ነው። ሰው የሚቀምሰው አጣ ሀገራችን ላይ ወንድሜ የሚቀምሰው የሚል ሰው አጣ። እንኳን ዩኬ ላምጣሽ አይደለም እንደው እዛው ራሱ ጠቅለል ላርግሽ ብትል ማናት እምቢ የምትል በአሁን ሰዓት። ስለዚህ አትፍረድ ይፈረድብሃል ነው አይደለም። ታዲያ ሰው እየገደለ ነው እንዴ? እንደዛ ይሆናል። ድህነቱ ከሆነ ከመጣች በኋላ ደግሞ ትዳሯን አክብራ መቀመጥ እሄዳለሁ ካለች ደግሞ በሰው ገንዘብ ቀልዳ በሰው ላይፍ ቀልዳ መስሎት ሊሆን ይችላል የሚያመጣት። እሱ ገብቶሻል። ገንዘቡን አውጥቶ ፍቅር ሰጥቶ ይሄን ሁሉ ደግሞ ጥላ ደግሞ ጎዳና ላይ ጥላው ሄዳለሁ ስትል ደግሞ ለሚያደርገው ነገር how it could be እንዴት ዝም ሊል ይችላል? ኖሮ አያረገውም ነበረ ከነ ልጆቿ እንኳን ሊያመጣት አይደለም ቀቅለሽ ቢያቸው ነው የሚላት። የሚያሳዝነው ናይጄሪያዊ ትዳር አለው። ናይጄሪያም ዩኬም ትዳር ያለው ሰው ነው። ግን አይገርማችሁም? ናይጄሪያ እንደዚህ ነው። ናይጄሪያ ያለችው ነች። ናይጄሪያ እንደዛ ነው። ልጅም ያለው ይሄ ነው። ቲጂ ናይጄሪያ ከሷ ጋር ሄደው ናይጄሪያ ትክክለኛ ሚስታቸው ያለው ገና ጎረምሳ ነው። አቤት ማቀነባበር ጎረምሳ ነው። መረጃ የለሽም ማለት ነው። በቃ ቲጂ ግን መረጃ የለሽም። ቅድም ልጅ ታረጊያለሽ ማለት ነው ብለው ጠየቀኝ ታች አንደኛው። ከተገኘ ምን ይላል ወንድሜ? ከተገኘ የስርቆት ነገር ይጣፍጥ የለ። ቲጂ እየቀለደች መሆን አለበት። እኔ አንጀቴ የረበብልሽ ነው ጋይስ። ትናንትና እኮ ሎቢና ቤት እኮ ወረወሩኝ። አልስማማም ከእናንተ ሀሳብ ብዬ ላይፏን ዘጋችሁ። ከዛ አሁን የ10 ሜሴጅ ትልካለች። ለምን አንቺ እኮ እኔ ፌር መሆኔን ታውቃለች። በዚህ ብሎክ አረኳት እኮ ቲጂ። በእናንተ ሀሳብ አልስማማም ማለት መብቴ ነው እኮ። አልስማማም ቲጂ ያቦልኪያት አውጫት ከብሎክ ማማትሙት ወለኳት ብታይ። ከዛ በዛኛው አካውንቴ መታ ሼር ታረግልኛለች። በጣም ነው ያናደደችኝ። አለመስማማት መብቴ ነው። ግዴታ ሴት ብቻ ነች ተጎዳች እያልኩ መቀመጥ ያለብኝ አልልም።
እቺ ሴትዮ ደግሞ ትፋታኝ በእናትሽ። እንዲህ አይነት ፊት ለራሱ ለኔ አይሆነኝም። ንገሪያት። አለም ነግቢና ተጫውቺ በቃ ታረቁ። አፋቺ ኧረ ከዚች ጋር እንታረቅ ብላለች ሀኒዬ። ምን ገባን እኛ ምን እናውቃለን ስለ ሰው ቤት ለምን እንጣላለን? ሀኒ እንዳትታረቂያት በእናትሽ ዝም በል አንተ። ትናንትና ይኸውልህ 7 ሴቶች ተሰብስበው ነበር። ልንገርክማ የንጉሱን ፎቶ አድርገህ እዚህ ጋር ትታረቁ ትላለህ። ታስማማለህ? ስሙኝማ 23 ሰዎች አላችሁ። ስሙኝማ ከዛ ገባሁኝ ማለት ነው። አንዷ ብቻ ነች። አሁን እናንተ ጠቅላላ እዚህ 7 ሴቶች አላችሁ። ላይ እንደምትንጫጩ አውቃለሁ። ከእናንተ ሀሳብ ጋር ግን እኔ ዲፍረንት ነኝ አልኳቸው ማለት ነው። ገና ሳልጀምር ኑ ማለት ጀመሩት። ይጂዬ ገና ወሬውን ሳልጀምር ፈጣሪ ከዛ ወሬውን ስጀምር ሎሚና ገብቷት አልገባሽ? ወንዶቹ ገና እንትን ይሉባታል። ሴቶቿ ሙሙ ስላሉ አሃ ሴቶቿን ልታባረርብኝ ነው ብላ ገብታ ዝግት አታረገው መሰለሽ። ሐሳቤን ሳልጨርስ ዘጋሽው አልኩና መጥቼ ደግሞ ነው ይዘጋሻለሁ ብዬ ብሎክ አረኩ። ከዛ በሌላ አካውንቴ አሁን ትልካለች አልኩሽ። ብታይ ሼር ማታረግልኝ የለም 6-7 እኔ አሁን ምን መሰልሽ ሀኒዬ፣ ሴት ከሆናችሁ እንደ ሴት እናውራ። እኔ ሴት ነኝ፣ የሴት ጥላቻ የለብኝም። ሴት በጣም የሴት ጥላቻ የለብኝም። ግን ሴት ስታረገው መልካም፣ ወንድ ሲያረገው መጥፎ የሚባል ታሪክ የለም። እንደገና ደግሞ ስታወሩ አሁን እዚህ ጋር አለምዬ ስታወሪ እዛ ለንደን ላይ ብዙ ናይጄሪያ አስወልዷቸው ትቷቸው የሄዱ ሴቶች አሉ። እነሱ መተው ናይጄሪያ እንዲያርጎን ሄደ ብለው ይናገሩ አሉ። ቲጂ በጣም ነው የምታሳዝኝው። 30,000 ለመሙላት ምን ያህል ደም እንደምንተፋ እኛ ነን የምናውቀው። መስሎሻል ብሮ? አንድ ሹገር ማሚ ጋር ጠጋ ብለሽ ነው 30,000 ብትጣጣረ። ቆይ ዋንያ እንዴ መንገደኛው አሁን ትወርድብኛለህ ብሮ 30,000 ለማጠራቀም ታዲያ የት ነው እናንተ የምታድሩት? አንዷ ጋር ልጥፍ ብለሽ አይደለም ልጥጥፍ ያደረግሽ ታጠራቅሚያ እንጂ ናይጄሪያ ያስወለዳት ሴት የለችም ለንደን ላይ ብላኝ ቁጭ አቶ አለም የምትባለው አቶ አለም አንድ ናይጄሪያ 3 ኢትዮጵያ ያስወለዳ አለ። 3 እና መንገደኛው 3ቱንም ኢትዮጵያ አልፈልጋችሁም ብሎ የከተማችን የሀገራችን ውስጥ ተገኝቷል። አሁን እሱ ያብራራል። አብሬው መሰራ ልጅ እሺ ናትናደድብኝ ወንድሜ ና ሰንበት ነው ና ከሌላ ሰው ጋር አታዘነኝ በእናትሽ ቲጂ 30,000 ለማጠራቀም ምን ያህል እንደምንለፋል እውነት ነው። ዛሬ ምን ነው ማልመጣው እዚህ ቤት መልሳ እኮ ታዝናለች ደግሞ አንቺስ ባለሽ አንቺ ራቱ የኔ ጌታ እያዘነች እኮ አይደለም ሙድ እያዘች አበሻ ወንድ ደግሞ ስትይ እንዲህ አይነት አለውልሽ አጠያይቁ አወራሩ ቲጂ በጣም ነው የምታሳዝኘው። በስነ ስርዓት ነው ያለው 30,000 ለመሙላት ሙድ ያዘችብን እኮ ነው። ኖ ሙድ አይደለም ሙድ ነው ቲጂ ኖ እናትሽ እንደዚህ አይነት ሰላሳሺ ለመሙላት ደም የምትተፋው ምን አባክ? የምን አባክ 30,000 ለመሙላት ደም ትተፋለህ? ሌባ ወይዬ ወልቃይ ቲጂን እኛ ጋር ብንጠራት 1 ደቂቃ አያሰሯትም። ትልቅ ቤት አለን እኛ ጋር ትመጫለሽ። ምን ወይ 6 ልጅ አለው 32 ዓመት አብሯት ኖሮ ሽል ብሎ ሄደ ወደ ናይጄሪያ። አይ ቲጂዬ ብቻ ቻለም ፌር አይደለችም። አሁን የታዘብኩት ፌር ነገር የለም ነው አለ ቲጂዬ። እውነት ነው 30,000 ለማምላት 30 ቀን ነው ወገብ የሚጎጣው። 30 ስንት ቀን ነው የሚጎጣው? ቀላል ነው አዋጡ እንቅልፋችን በበረዶ እያላበን ሰርተን እኮ ነው ገንዘብ የምንይዘው። ቀላል ነው እንዴ? እንዴት እንደዚህ ሰው ይጫወትብናል? እንደዚህ እንደ ቀልድ እናንተ ማትስጡ ገንዘባችሁን ለማንም እግዚአብሔር። እሺ ምን አላችሁ? ምን ተባለ? ከታች ደግሞ ምን ጻፉ? ማርያምን ቲጂ እውነቴን ነው አለ መስኪን ማርያምን የምሬን ነው። እና 30,000 አለኝ እያልከኝ ነው መንገደኛው? I'll send you my number በውስጥ ታይ አንቺ ልጅ ታይ አንቺ ወንዶችዬ ግን አሁን እኔ ልንገራችሁ ማለት ያው የወንድ አሽቃባጭ ተብያ እንደ ተመዝግብ ያለው አይደል ሪኮርዱ ላይ
ወንዶችዬ አንዴ ልንገራችሁ፣ ስሙኝማ አላችሁ አይደል? አለን በሉ አለን። አሁን በኋላ ለኢትዮጵያ ሴት ገንዘብ አትስጡ። ደግሞ ስታቆላምጫቸው ሲያምርብሽ ወንዶችዬ 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 አላችሁ አይደል? አለን 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 አለን። በጣም የቆረጣችሁ ለማንም አትስጡ። አትሊስት አፕሪሺየት ለምታረጋችሁ እናንተም እነሱ ወደ ሌላ ሀገር። ኧረ ሀንቾ እንደዚህ ከሆነማ ተበልተናል ማለት ነው። እኔ እኮ ስንት ዘመኔን ሙሉ እየረዳሁ አይደል እንደ ያለሁት እያበላሁ እያጠጣሁ እያለበስኩ እንደዛ ማለት አልችልም። ግን እንደዛ እንደዚህ ከሆነ ሪስፖንሱ በጣም ነው ማዝነው። እዛ ሄደህ ስንት ነገር እንደሚሰሩ ሴቶች አታውቅም። አረፍና አርፈህ ተቀመጥ እባክህ ወደዛ ማርያምን። ተበልተናል ማለት ነው። አንዬ ተቀበይ። ምኑን ልቀበል? ለ30,000 ብሩን ነው። ቲጂዬ ሊያስረዳሽ መጣ። በቃ ልቡ የልቡን ማርያምን። ኧረ አንሰማውም። መንገደኛው ዝም ብሎ አስገቢው። ቲጂዬ በእናትሽ አንቺን ለማስረዳት አትጃጃል። አስገቢው ማ መንገደኛው በቀይ ካርፔት ናግባ። እናንተስ ገንዘባችሁን አትስጡ። አበባ ሰጥቶሽ ነው እንጂ። አይ አበባ ሰጥቶሽ ተቀበይ ሀኒዬ። እሺ አበባውን ለምን ጋር አቀበላም? መስኪኔን ሄጌታ ወንዶችዬ ወንዶችዬ የሰማችሁኝ ነው? ወንዶችዬ ዝሙ። አንድ ብላችሁ ለማንም ሴት እንትናችሁን አትስጡ፣ ብራችሁን አትስጡ። እንዴ ምን በወጣችሁ እግዚአብሔር ነው። እኔ እኮ አሁን አብርሽን ወንድሜን እንዲህ ነው የምለው፣ ስትወጣ ብለክ ስታይ የኢትዮጵያ ሴት ላይ ብቻ አይንህን አትትከል፣ ወደዚህ ወደዛ ይለዋሉ። ይስቃል። ማርያም የምሬን እኮ ነው። ከሰጠን በኋላ ነው እንደምትመክሩን። እኔ እኮ የሚገርመኝ እንዳሰጣ ካሁን በኋላ አትስ። እነዚህ ደግሞ ምስኪኖች እየተነሱ ኩላሊት ራሱ ሰጠን የለ እንዴ? አይደለም ብር ያ ኩላሊቱን የሰጠውና ሽል ያለችው ቲጂዬ ትዝ አይልሽም? አሳዝኖኝ ልሞት እኮ እሱ እራሱ ማርያም። ኩላሊቱን ሰጠው። ስንት ብር መሸቀል እየቻለ በኩላሊቱ። አይዞሽ አለምዬ፣ ነገ እንግዲህ ሌላ ቀን አንድ ልጅ ሲኖርሽ ልጅሽ አፍቅሮ እንዲህ ሲሆን ትረጅኛለሽ። አሁን ይቅርታና አልመለስም። ብትሰድብኝም አለምዬ ዛሬ ስሜታዊ ናት። ፌር ስትሆን ግን ማውራት እንፈልጋለን አለምዬ ጋር ዛሬ ትክክል አይደለም። እናወራለን። ፌር ስትሆኛል ቲጂ እኮ አታደርገውም። አሁን ልጇ ገላ ብትመጣ አቀበላታለሁ። የመንግስቱ አይቀበላትም። እኔ ብቀበላት ገላ ብትመጣ የሌለ እኮ ነው። አንትናቸው አማርኛቸው ራሱ ሲዘገን ማርያምን ራሱ አይባልም። እኔን አንዷ የማትሰድበኝ ስድብ የለም። ደደብ ያት እንዲህ ነው የምጽፍልኝ ቲጂ። ይኸውልሽ እንትን ላይ ኢንቦክስ ላይ ደደብ ወንዶቹ ጠቅላላ ሰብስቢና አግቢያቸው። አገቡን አላገቡን ትለኛለች። አያግቡሽ። የሌላ ዜገር ዜጋ ነው የሚያገቡት። እንደውም ካሁን በኋላ አያገቡሽ። ቆመሽ ቅሪ። መንገደኛው ልብ ጨምሬልሻለሁ እያለሽ ነው። የኔ እስከ 30,000 ብሩ ላይ አትቀንስተው ይቅርብክ። እኔ እንኳን አዝናለሁ። ሳቁ ያልቀሳችሁ። አንዬ በጣም አመሰግናለሁ ለነበረን ቆይታ። ካሁን በኋላ ብር እንገናኛለን። ስጥሺ አንድ ሰው በእጅ ገብቶ ካልያዝከው በስተቀር እንኳን አይደለም ይዘው ራሱ አሁን እንደ ሳሙና ፊፊ እያሉ ነው አይደል ሴቶቹ። ዝም ብለህ ብርህን አትስጥ ነው። ለእናትህ ብትሰጥ ይሻላል። ይሄ የምር ነው። እኔ ሀንዬ ነገርኩሽ፣ እንዲህ በቀላሉ የሚሆን ነገር አይደለም። እኔ የማደርገው ነገር ከባድ እርምጃ ነው የምወስደው። እኔ እንደዚህ ዝም ብዬ የምተወው ጉዳይ አይደለም። እንደዚህ ሰውዬ በቪዲዮ ወጥቼ ብቻ አልቀርም። እኔ እንደዚህማ መጫወቻ አልሆንም። ይኸውልህ ካየክ መጀመሪያ ስህተቱ እናንተ ጋር ነው። አስቡ መጀመሪያ ከመስጠታችሁ በፊት። አብዞ ሩቅ ላለች ሴት የምትልኩት ገንዘብ ይቆመ እንዴ። እና ደግሞ ሁሉንም ሴቶችን እንደዚህ አታሳደሚባቸው። ስንት ስማርት የሆኑ ሴቶች እኮ አሉ። ምን ሆነሽ ነው እንዳታመጣ ሁሉም መጣት ማለት አይ እኔ አመጣለሁ። ማምጣቴ አይቀርም።
አይ አንተ እግዚአብሔር ሰላም ያርግ። ማምጣት አይቀርም። አምጥቼ እንደዚህ ግን መጫወቻ እንዳልመጣ ነው ወይ ትለኛለች። እናንተ እዚህ ሀገር ካለችው ሴት ምን አታችሁ ነው ሀገር የምትሻገሩት? ግራ የገባኝ እሱ እኮ ነው። ይሄንን መልስም ይመልስልኛል። እቃ ነው ፈለጋ ሀገር ነበር። ሀኒቾ እዚህ ተናናቅን እኮ እዚህ አሁን አታያትም? ቲጂ እንኳን እንዴት እንደምትንቀን እንዴት አድርጋ እንደምታዋርደን እያየሽ ነው አይደል? ከዛም ከለመደች በኋላ እንዲነቀ ሀኒቾ ግን አልገባሽም። እቃ ነው ማለት እንዴት? የሀገር ውስጥና የውጭ አንድ ነው እንዴ? እቃ እኔ ፍቅር ይኸውልህ እቃ ነው። ሁሉም ሴት አንድ አይደለም አላልክም እንዴ? እዚህ ማለት የሚፈልጉ ልጆች ኧረ ልዩነት አለው ግን አስወልደህ አምጥታ አይደለ እንዴ? ለዛም ከሌላ ልጆች ከወለደች አምጥታ አይደለ እንዴ? እዚህ የምትስመው ሌላ ናይጄሪያ ግድ የለውም። ለምን 17 ልጅ አይኖርም? እናትም ካለች እናት ውስጥ ሁላ ነው የሚገባው ናይጄሪያ። ባህሪውን ቀጥ አድርጌ እነግርሃለሁ። ለምን ስለማላውቀው ሰው አላወራም። ናይጄሪያ ልጆቿ ሁሉ ተሰብስበው እዚህ እየተንጫጩ ቢሆን አፕስቴር ይዞ ነው የሚገባው። ግድ የለውም። ምን አገባው? ሚስቱ ስትሆን ነው እኮ የሚፈራው። ነገ አገሩ ሄዶ ሚስቱን እንደሚያመጣ ያውቃል እንዴ። ባይዘወይ ሚስት እዛ አላቸው ሁሉም ናይጄሪያዎች። ሁሉም ናይጄሪያ ሚስት አለው። ንብረታቸውን እንኳን እዚህ አያስቀምጡም አላቸው። ልጅ ልክ ነህ። እሱን ትክክል ነው። አትሊስት ልጅ አለ። ልጁ አሰው ልጅ አለው ትላለህ። እውነት ነው። ምን አስፈልገው ሀኒችዬ ሰበዝ በጣም አመሰግናለሁ። ደህና ዋሉ። እሺ እኔ ወደ አመሰግናለሁ ስለመጣህ። ታንኪ ሶ ሀኒዬ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። አንቺ ፍትሃዊ ሰው ነሽ። አንቺ በጣም የመርህ ሰው ነሽ። እኔ በጣም የመርህ ሰው እወዳለሁ። ስለዚህ ለዛ ነው እስካሁን የቆየሁት። አልወድም እኔ እዚህ ገስት ላይ ቁጭ ብሎ ማውራት። አንቺ ግን ስለገባሽኝ በጣም ስለተረዳሁሽ ነው የቆየሁት። ስለዛ አደንቅሻለሁ፣ ወድሻለሁ እህቴ። ሰላም ሁኚ። ደህና ሁን። እሺ አመሰግናለሁ። ይቅናክ። እሺ ጸሎት አድርግበት። አሜን እማዬ። እሺ እናቴ ውሃ ጠጥቼ ቢያንስ መጠጣትና በብርጭቆ የተሻለ ቲጂዬ ትናንት ሳልነግርሽ እኮ ቲጂ ትታን እኮ ነው የምትሄደው። እሷን ጊዜ ክችን ነች ምግቧን እየሰራች ትናንት እኮ ጃፋር ቤት ገብቼ ነበረ። 470 ሰው በተቀመጠበት ሰው ጃፋር ቤት እኮ ገባሁ ትናንትና። አዎ ጃፋር ቤት ገብቼ እንደዚህ ነው ተናግሬ የወረድኩት ሀሳቤን። ለእናታችሁ ገንዘባችሁን ብትሰጡ ይሻላል ብያችሁ ወረድኩ። ተነሱብኝ አልኩ። የስድብ ናዳ አፈርቢ ምን አገባሽ አንቺ ምናምን ያልጻፉልኝ ሴቶች የሉም። ባናታችሁ ተዘግዘቁ። እኔ ምን ታረጉልኛላችሁ? ሆነስሊ ሴት ምቀኛ ነች። ምን አባታችሁ ታረጉልኛላችሁ? ቲጂ ትበቃኛለች። ኢንቫይት አረግ እንዴ ምን አባታችሁ ላርጋችሁ? እውነት ሲናገሩ አርገኝ ኢንቫይት። እኔ ወንዶችን ማንቃት ነው ስራዬ። ሴቶችን ማነቃቃት የያዛችሁ ሴቶች፣ እኔ ደግሞ ወንዶችን አነቃለሁ። ወደ ናይጄሪያ ፊታችሁን ወደ እንትን መለስ አድርጉ። ለሴት ክብር ያላችሁ ብዙ ሴቶች፣ ወንዶች ለወንድ ክብር ያላችሁ ብዙ አሉ። ላቲኖ ሴቶች አሉ፣ ተጋሎ ሴቶች አሉ። በጣም ለባላቸው ስርዓት ያላችሁ ኩክ ማድረግ ለባላቸው እንደ እንትን የተቆጠረ ተጋሮ ሴቶች ለባላቸው ኩክ ማድረግ ግዴታ ነው። ታውቃላችሁ? አዎ እንደዛ። እኔ ጥፍሬ ይበላሽብኛል ምግብ አልሰራም ለባሌ ልገርድ እንዴ የምትል ሴት አለች እኛ ጋር ደግሞ። አዎ ጎጃሜው ምን አይነት ሴት ነው የምታመጣው? ጎጃሜ ነው የምታመጣው ወይስ ምንድነው? እኔማ ቫላንቲና ነው። ታዲያ ከሌላ ምን አለ ብለሽ ነው? ቫላንቲና ከሆነች ላትሄድ ትችላለች። ከገጠር ነው የምታመጣው ወይስ ከከተማ? ኧረ ሿ የሚለው ቀሚስ ያደረገችውን ምን ሆነሽ ነው? ደግ አደረክ። ከገጠር ምን ሆነሽ ነው? ምንም አትሄድም እሷ።
ወይኔ ሴቶች ሲንግል ሆናችሁ መሞታችሁ። ሌላ አግቡ። ጃፋር ቤት ገብቼ ሌላ አግቡ፣ ወደ ሌላ ሀገር ፊታችሁን ዞር ዞር አድርጉ ብዬ ወጣሁ። ተናደዱ ሴቶቹ። አንቺ ልጅ ግን ሰሞኑን ሴቶች ላይ ማለት ነው ዘመቻ ጀምረሻል። ቀንሽ። አይ አበዙት እኮ በጣም እነሱ አበዙት። ማብዛት ሳይሆን እኔ አሁን ትናንት እኮ ጠይቄሻለሁ። እቺ ልጅ አሁን ትልቁ ጥፋቷ ዲቮርስ አለማድረጓ ነው እንጂ እቺ ልጅ አልጋ ላይ ካልተደሰተችስ ነው በቃ። ሌላ ቢያስደስታት ኖሮ ሌላ አታይም ነበርና ግን ደግሞ የሌለ ነገር አታውራ። አልጋ ላይ ካላስደሰታት ለምን ኢትዮጵያ አቀርም ነበር? እዚህ ከመጣች ነው እንደምቀረው። እስኪዙ ሚ የሰው ህይወት አበላሽቶ አልጋ ላይ አላስደሰተኝም እንዲህ የሚባል ቋንቋ የለም እንዴ! ያማል እንዴ! 30,000 ፓውንድ ለማምጣት 30,000 ቀን እኮ ነው የሚቆመው። ያማል እንዴ! እዛው ነው መቅረት ያለብሽ። አልተመቸሽም? እዛው የሰው ገንዘብ መጥቶ በስሪንጅ ከዛ አሞኬ እዚህ ከመጣ በኋላ የህግ አለ ሄዳለሁ እንዲህ የሚባል ነገር የለም። ካለበለዛ ገንዘቡን ከፍያለሽ። ምን አመለጠኝ? አገሬ ልጆች ትናንትና ተስማማችሁ? ወንዶችና ሴቶች ተስማማችሁ? አንስ መቼ ነው ከሀገር ቤት ነው ማመጣው አልብያታለሁ። አያልቅም። አሁን ያበሻ ወንዶች እንደ ነጭ መልመድ አለባችሁ። ሚስቴ ሄደች፣ ወንዱ ሄደ ምናምን የሚባል ነገር መቆም አለበት። ጠረግ ብላችሁ ሄዱ፣ ምንም ችግር የለም። የኔው ሄደች ነው አይደል እንዴ? ችልዬ ቻው እንትና የሰማይ ነው ወንድ ትክክል ነው አይደል? እግዚአብሔርን ይሄን ያህል ዲፕ መጎዳዳ ይኸውልሽ፣ ናቹራሊ ምን አለን መሰለሽ፣ እኛ ወንዶች ማለት ነው ሴቶች የተወሰነ ፐርሰንት እምነትና ልብ ያስቀምጣሉ። ይሄ ነገር ልጅ ቢከዳኝ ብለው፣ ወንድ ግን ዝፍዝፍ አድርጎ ነው የሚሰጠውና ለዛ ነው የሚጎዳው። ያ ነው ባህሪያችንና ያ ግን ወንድሜ ሴትም ወንድም እኮ ትሰጣለች። ግን የኛ ምን መሰለ ኤክስፔክት በቃ እንደኛ እንዳበሻ እኮ ኤክስፔክት የሆነ ነገር ሰጥቶክ በቃ አንተን መረማመድ አለበት። ገብቶሃል? እኔ የምመጣበትን አካሄድ መረዳት በቃ አዳምጠኛ። ልጅን ያው ማድረግ ሳይሆን አበሻ ሴቱም ወንዱም ሆነ አንድ ነገር ከሰጠክ በቃ አጥንት እስኪሰባበር በሱ ስር መሆን አለብህ። ይሄ ነገር መቆም ነው ያደረገው። ለመሰለ ሃይማኖታችን ራሱ እየዘነጋን ነው ወንድሜ። ገብቶሻል አንዬ? ጂጂ ነጭ ግን እንዲያረጋግጥ በፊት የኔ እናት ይኸውልሽ፣ በፊት እግዚአብሔር የስራሽን ይስጥሽ ወይስ እግዚአብሔር በቃ ይክፈልክ እኔ ምንም አልልም ተባብለን ነበር የምንለያየው። አሁን ግን ሰለጠንም ብለን እስከ ጥግ ነው የምንሄደው። ለምን እንደዛ ይሆናል? ገብቶሻል? እስከ ጥግ ፍርሃት እግዚአብሔር የሚባለው ነገር በቃ ፍርሃት እግዚአብሔር የሚባለውን አቆም ነው። ይሄ ሰው ያመጣት ከፈለ አይደለ? ልጆችም ካላት እንዲህ አሁን ማንም መላገጫ ከማድረግ እንዴ አበሾች አይደለን እንዴ አምላክን ምናምን በቃ እግዚአብሔር የስራሽን ይስጥሽ ለኔ ያላለኝም ብሎ ነገ እግዚአብሔር ከሱ የበለጠችውን ታዛን ለምትኖረው ሚስቱን ያመጣል። የምታስታውሺ ከሆነ ማለት ነው የዛሬ አመት አካባቢ ወር አመት ተኩል መሰለኝ ከዩኬ ድረስ አምጥቷት የአንድ ቀን ነው የሁለት ቀን ቀጠሮ ታሳስታ ነግራው ወደ ሌላ ወንድ ሄደችው። ትስትላሽ ኤርትራዊ ናት መሰለኝ። ሁሉንም ፕሮሰስ ጨርሶላት አው ማለት የምትሄድበትን አራብ የምታደርግበትን ቀንና ሰዓት ቀይራ ማለት ነው። ሁሉም እሱ እንትን እየጠበቃት የሪፖርት እየጠበቃት፣ እሷ ግን ሌላ ወንድ ጋር ነው ሄደችው። ከዚህ ከአዲስ አበባ ወስዷት ማለት ነው የዛሬ አመት አካባቢና ልጁ በሚዲያ ወጥቶ ሲናገር ነበር። እኔ ደግሞ ልንገርሽ ሀኒዬ ይኸውልሽ፣ አንቺ በፊት እኔ ወንዶች ሲናገር እኔ ደግሞ ልንገርሽ እዚህ ቁጭ ብሎ ልጅ ወልዶላት ልጅ እያላት ገብቶ ቤቷ ልጅ ወልዶላት እህቴን ነው የማመጣው ከሌን በእንደዚህ አድርጌ ምናምን ብሎ ኢትዮጵያ ላይፍ የነበረው ፋሚሊ የነበረው ሚስቱን አምጥቶ ደህና ሆኜ ነው ያላት። እና መሀል ላይ እኮ የምንገናኘው ነገር የለም ማንም ሳይድ እኛ ጋር። ግን ይሄን የሚያደርገን ምን መሰለሽ አንዬ፣ የሰማሽ ነውማ በቃ ችግር ነው ድህነቱ። ገብቶሃል? እዚህ ጋር ሚዲያ ላይ ያለን ሰዎች እኮ እንዴት ጀጅ ቶሎ እናደርጋለን የምለው እኮ እዚህ ጋር ነው። እንገጣጠም። ኢትዮጵያውያን ብትሄድ አፍሪካን ብትል ኤርትራን ብትል ችግር ነው ሰው እንዲህ የሚያደርገው። በቃ እናቷን ለማዳን እናቷን የረባ ነገር በቃ ውጪ የቆየን ሴቶች አሁን የምታየውን ነገር እነሱን ያደረጉትን ለእናት ያደርጋሉ ብላ መስዋዕት ትከፍላለች የሴት ልጅ።
መስዋዕት ትከፍላለች። ከሽማግሌ ጋር ትጋባለች ያለችው አሁን ሴት ልጅ ወንድሜ። ትክክል። ትናንትና እንደውም ከሀና ጋር ስናወራ ነበር። ይሄ አሁን ያነሳሽው ሪዝን ያነሳሁት አይደለም። ሰው አጭበርብሮ ዋሽቶ ቀርቶ ሰው በበረሃ በወንዝ በኩል አቋርጦ ይሄዳል አይደል? ኑሮን ለማሸነፍ አንዱ ፋክተሩ ድህነት ይመስለኛል። በቃ ያንን ለማምለጥ የማይጠቀሙት ነገር የለምና ከዛ በኋላ ነው። አዎ ወንድሜ፣ ለምን መሰለ ሚዲያውን አጠቃቀም አልቻልንበትም። እኔ አሁን ይኸውልህ ፌስቡክ ላይ እኔ ያልኩህ እኮ በቃ ልጆቼን ወልጄ እየኖርኩ ነው እያሳደኩ ገብቷል። ናይጄሪያኖቹ ጋር ስትሄድ በቃ እንዲላጭን ነው የሚያስረክሩት እንዴት እንደሚጠቀሙበት ሚዲያውን ወንድሜ። እዚህ ዩኬ ላይ ምን የመሰለ ቤት አላቸው ገዝተው በዚህ በሚዲያ የቀረጹ የሚፖስቱት የቀረጹ እንትን የሚሉት። እኛ አንድ ይሄን ቺት ያደረገ ሰውዬ ይዘን የራሳችን መሆናቸውን ረስተን እሱንም ስንከተክት እየዞርን የለም እኮ እንደዛ ሌላ ዜጋ ጋር ሌላ አፍሪካ ጋር ሆነ እኮ ሮጠዋል፣ ጥለውን ሮጠዋል ወንድሜ የሉም። ታዲያ ብርቅዬ ባህላችን እኛ ምቀኝነት አይደል? ምን ሆነሽ ነው ታዲያ? በቃ መተዛዘን የሚባል ነበር። አንዬ እኔ እንደው ቤትሽ ብዙ ሰው ስለሚመጣ በእንዲህ አይነት ነገር ራሱ ብትሄጂበት አንድ ቀን ደስ ይለኛል። ገባሽ እህቴ? የሰማሽኝ ነው አለሽ? ኧረ የለችም። አይ በቃ ሀኒ ደበራት ማለት ልትፈጠፍጠን ነው። ወይት ኧረ አታደርገው ቲጂ ወይ እኔ እምልሽ ያለሁት እንደውም አንድ ቀን በቃ የእኛን ካራክተር ራሱ ለምን አንዳንዴ በጣም ብዙ ሰው መጥቶ እዚህ ስለሚያዳምጥሽ በያቸው። አንዳንዴ ራሱ እርስ በርስ ያለንን ይሄ አጌንስ ምቀኝነት በቃ ይሄን አረኩልሽና አንቺ ለእኔ እንዲሁኝ መረጋገሙ መጠላላቱ ይሄ በቃ አንድን ሰው ከተወ በኋላ የዛን ሰው ወድቆ ማግኘት መመኘቱን በቃ እንዲህ አይነት ነገር ራሱ እንድናቆም መምከሩ ራሱ ጥሩ ነው። በእውነት ነው የምልሽ። ህዝቡን ማንቃት ያስፈልጋል። ህዝቡን እያጠፋ ያለው በቃ ይሄ ነው። ምንድነው የምልህ መሰለህ እግዚአብሔርን እኔ በቃ እግዚአብሔር ለእኔ ካላለው አንድ ሰው እንዴት ነው በቃ አላለውም ነው በቃ ገብቷል። ላይፍህን ይዚ ማድረግ ነው እንዴ ቲጂ። አሁን ምን መሰለሽ አሁን ትልቁ ቅድም ያነሳሽው ነው እግዚአብሔር ፍርሃተ እግዚአብሔር ሰው ሁሉ ከሃይማኖቱ ወጥቷል። በቃ ማለት ይሄ ነገር በፊት እንኳን አንቺ አይደለም እግዚአብሔር ብለሽ ቀርቶ በህግ አምላክ ብለሽ ሰው የሚቆምበት ደረጃ ነበር እኮ። አሁን ግን ታቦት አውጥተሽ እንኳን ፊት ለፊት የሚጋደል ህብረተሰብ ነው ያለው። ያ ፍቅር ማለት እልህ ውስጥና ሰይጣን ውስጥ ልከታል ገብቷል። ስለ አሁን አንድ ወንድ ወይም አንድ ሴት አንተ ነበረችክ በቃ ያ ሰው እየተቀየረብህ መጣ ሄደ እንዲህ አደረገክ። አንተ ምንድነው ምን ያደረኩኝ ብለህ ትጨነቃለህ ለትንሽ ጊዜ። ካልሆነ ግን እንደዚህ ፋር የምትሄድ ከሆነ ማን ነው ተጎጆ? አንተን አይደለ? ትክክል። በቃ ፋር ከምትሄድ ሄድሽ በቃ ላንተ አላለውም። ያንን ለተወሰነ ጊዜ እንጎዳለን። ኦፍ ኮርስ ያኔ ማል አይደለሁም ያፈቀርኩትን የወደድኩትን ሰው በአንድ ሳምንት ረሳለሁ አልልህም፣ እጎዳለሁ። ግን በጸሎትም ሆነ ክፉ እያሰብኩ አይደለም። በቃ አላለለንም እግዚአብሔር ለሱም የሚሆነውን መንገድ ይሄድ ለኔም በቃ ብርታቱን ስጠኝ ብለህ ያን ነገር ረስተናል። ድሮ ግን ነበር ይሄ ነገር እንዴ እንደዚህ አይነት ሰዎች ፍሬንድ እና ገርል ፍሬንድ እኮ ጠያየቃል ስቲል የድሮ ጊዜ ኤክስ ቲክታክ ላይ ምናምን ሳይፈጠር በፊት ይደዋወላል። የልጅነት ትዝ ይልሻል የልጅነታችን እንዴት ነበር ምናምን ይባባላል እኮ። አሁን ግን የለም። ይሄም እንደዚህ አይነት ሰዎችን አሁን ዲፕሊ እንደዚህ ብታጠኛቸው ምናምን ሜንታል ስታተሳቸው ራሱ የሆነ ችግር ያለበት ህይወታቸው ምናምን በቃ ከዚህ በፊት እንኳን ባይኖረውም ከዛ በኋላ አሁን ከነገሩን ሚስቴኩን ከሰሩት በኋላ የሚኖራቸው ህይወት ራሱ ደስተኛ አይሆኑም። ምክንያቱም ግፍ ካለብሽ አንቺ የሆነ ነገር አድርገሽ ጥፋተኝነት ስሜት ሁሌ ይሰማሻል። ያ ደግሞ ስትረስ ያመጣል። ደስተኛ አይሆኑም በህይወታቸው ገባሽ? እና ይመስላቸዋል ለዛ ጊዜ እንደውም ምን ይላል እኮ አሁን እንደውም አሁን WHO አንድ ያመጣው ዲፊኒሽን አለ። አንድ ሰው ጤነኛ ነው የሚባል 3 ነገሮችን ሲያሟላ ነው ብሎ በፊት ዲፋይን ያደርግ ነበር። ኢትስ ስቴት ኦፍ ኮምፕሊት ፊዚካል ሜንታል እና ሶሻል ዌል ቢንግ በት ኖት ሜርሊ አብሰንስ ኦፍ ዲዚዝ ይል ነበር። አሁን ስፒሪቹዋል ጨምሮበታል። እግዚአብሔር የለም ከማለት እብደት ይጀምራል። እግዚአብሔር የለም ከማለት ያንቺ ህይወት ወጣ ያለ ወይም የሆነ መስተካከል ያለበት መሆን አለበትና ሃይማኖት በጣም ወሳኝ ነው። በቃ እንትን ወሳኝ ነው። ይሄን ፍርሃተ እግዚአብሔር ወሳኝ ነው። ሰው ግን አሁን በዚህ ፕሮሰስ ውስጥ እያለፈ አይደለም። ያም ነው ለዛ ነው ኃጢአታችን የበዛው።
ብዙ ነገራችን ጎደለውና እውነት ነው። ምሕረቱን ይስጠን ነው፣ ልቦና ይስጠን ነው። እግዚአብሔር ልቦና ይስጠን። ወዴት እንደሆነ እኔ ተራርደን የምንጨራረስ ነው የሚመስለኝ። ትዳሩም ላይ ሰይጣን በቃ ይሄንን ቲክታክ የአይቶ ይገባል፣ መጠራጠር ይኖራል። አሁን ስንቱ ገባ አይደለ?